ጤና ይስጥልን ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። እነሆ ከተጀመረ 11ኛ ወሩን ባስቆጠረው የራሺያና የዩክሬን ጦርነት ላይ ራሺያ በጦርነቱ ላይ ስለምትጠቀመው ዛላ KYB ድሮን ያሰናዳነው ዝግጅት አለ፣ እንደሚከተለው እናቀርብላችኋለን። እስከ ፍጻሜው አብራችሁን ቆዩ። አደገኛው የሚል ቅጽል ስም የተሰጠው ዛላ KYB ድሮን። ዛላ KYB ድሮን የራሻው የጦር መሳሪያ አምራች ክላሽንኮቭ ግሩፕ ውስጥ በሚገኘው ዛላ ኤሮ ኩባንያ የሚመረት መሆኑን አርሚ ቴክኖሎጂ በድረገጹ አስነብቧል። ድሮኑን የማምረት ንድፍ የተጠነሰሰው የራሺያ ጦር በፈረንጆቹ የዘመን አቆጣጠር ከ2015 እስከ 2018 ዓ.ም መካከል በሶሪያ ባደረጉት ውጊያ ላይ በተገኘ ልምድ መሆኑ ይነገርለታል። ድሮኑ ለመጀመሪያ ጊዜ ይፋ የተደረገውም በፈረንጆቹ በ2019 ዓ.ም በዱባይ በተካሄደው ዓለም አቀፍ የመከላከያ ኤግዚቢሽን ላይ እንደሆነም ይታወቃል። ወታደራዊ ድሮኑ በተሞላለት ኢላማ መሰረት ጥቃት መሰንዘር እንደሚችል የተነገረለት ሲሆን በመሬትና በውሃ ላይ ያሉ ኢላማዎችን ለመምታት ይችላል ተብሏል። የሶስት ማዕዘን ቅርጽ ያለው ዛላ KYB ድሮን ተልዕኮውን በሚስጥር መፈጸም የሚችል ሲሆን ለዚህም ይመስላል ገዳዩ አሊያም አጥፍቶ ጠፊው ድሮን የሚል መጠሪያ የተሰጠው። የድሮኑ የክንፉ ርዝመት ከጫፍ እስከ ጫፍ 1.21 ሜትር ስፋት ያለው ሲሆን ሽንጡ ደግሞ 0.95 ሜትር እንዲሁም ቁመቱ 0.165 ሜትር መሆኑ ይነገራል። ድሮኑ አነስተኛ መጠን ያለው የኤሌክትሪክ ሞተር የተገጠመለት ሲሆን በሰዓት ከ80 እስከ 130 ኪሎ ሜትር መብረር እንደሚችልም ይነገራል። የአንድ ጊዜ የአየር ላይ ቆይታው እስከ 30 ደቂቃ ነው የተባለው ዛላ KYB ድሮን እስከ 40 ኪሎ ሜትር ርቀት ድረስ በውሃ ላይም ይሁን በምድር ላይ የሚገኝ ኢላማን በቀላሉ መምታት ይችላል። ድሮኑ በጥቃት ወቅት እስከ 3 ኪሎ ግራም ድረስ የሚመዝኑ ፈንጂዎች፣ ጥይቶችና ሌሎች መሳሪያዎች መሸከም የሚችል ሲሆን ድሮኑ ለወታደራዊ ተልዕኮች፣ ለስለላ እንዲሁም ለጥበቃ አገልግሎቶች የሚውል ነው። ኢላማዎቹን በእይታ ብቻ መለየትና በአይነታቸው መመደብ የሚችል አርቲፊሻል ኢንተለጀንስ ቴክኖሎጂ የተገጠመለት ነው። ዛላ KYB ድሮን ጥቃት ከመፈጸም በዘለለም የአጥፍቶ መጥፋት ጥቃትም ለመሰንዘር ይውላል የተባለ ሲሆን በዚህም ድሮኑ ከሰማይ ላይ በቀጥታ ወደ ኢላማው ቁልቁል በመፈጥፈጥ ታንኮችንና ሌሎች የጦር መሳሪያዎችን የማውደም አቅም አለው። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ለዛሬ አደገኛው የሚል ቅጽል ስም ስለተሰጠው የራሺያ ዛላ KYB ድሮን እንዲቃኘን ስለተከታተላችሁን ከልብ እናመሰግናለን። አሰናድቼ ወደ እናንተ ያቀረብኩት አዳኒ ተስፋዬ ነኝ። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ